ስለ ልብ ድካም ምን ያህል ታውቃላችሁ? ዛሬ በዚህ ቪዲዮ የምነግራችሁ ይሆናል። ብዙ ሰዎች ስለ ልብ ድካም ስራልን ይላሉ። ዛሬ በዚህ ቪዲዮ የምነግራችሁ ይሆናል። ሼር ላይክ ማድረግ እንዳይረሳ ማለት ነው። ፎሎ ብታደርጉኝ ደግሞ በየጊዜው የሚገራርሙ የጤና መረጃዎችን ታዳምጣላችሁ። ከደበራችሁ አዳምጣችሁ መውጣት ትችላላችሁ። የልብ ድካም ማለት የልብ ጡንቻዎች ወደ መላው ሰውነታችን በቂ ደም ማስተላለፍ ሲሳናቸው የሚፈጠር ችግር ነው። በልብ ያወቃቀር ይዘት ወይንም ደግሞ በአሰራር ላይ ችግር ኑሮ ለሰውነታችን የሚበቃውን ያህል ደም የመርጨት አቅሙ ሲያንስና የተለያዩ የበሽታ ምልክቶች ሲታዩ የልብ ድካም ይከሰታል ማለት ነው። ለመሆኑ ለልብ ድካም መንስኤዎቹ ምንድን ናቸው? ከዛ በፊት ግን ዩቲዩብ ቻናሌን ከፕሮፋይል ስራ አለ እየገባችሁ ሰብስክራይብ አድርጉ። ከዚህ በኋላ የምሰራቸው ቪዲዮዎች በቪዲዮ የተደገፉ ስለሆኑ ቲክቶክ ደግሞ መድኃኒቶችን፣ የህክምና መሳሪያዎችን እንደዚህ የተለያዩ ነገሮችን እንድናሳይ ስለማይፈቅድ እንደዚህ አይነት ቪዲዮዎችን በዩቲዩብ ቻናሌ ስለምጭን ሰብስክራይብ እየገባችሁ አድርጉ። ማወቅ የምትፈልጉ ብቻ ነው። ካልፈለጋችሁ በዚሁ በቲክቶክ መቆየት ትችላላችሁ። እንግዲህ የልብ ድካም መንስኤ የምንላቸው የመጀመሪያው የልብ ደም ቧንቧ መጥበብ ነው። የልባችን የደም ቧንቧ በሚጠብበት ጊዜ ነው። ይህ እንግዲህ በረጅም ጊዜ ውስጥ ኮሌስትሮን፣ ስብ በደም ስር ውስጥ እየተከማቸ ሲሄድ የደም ቧንቧ እየጠበበ ይሄዳል። ከስብ በመቀረፍ የደም ቧንቧው ድንገት ሊዘጋ ስለሚችል በዚህ ጊዜ ድንገት ሰዎችን ለሞት ሊዳርግ ይችላል። በተጨማሪም የረጋው ደም ቧንቧውን በመዝጋት ከፍተኛ ህመም፣ ድንገተኛ የልብ ድካም ሊያስከትል ይችላል ማለት ነው። ሁለተኛው የደም ግፊት ነው። በተለይ የደም ግፊት ካለብን ልባችን የደም ቧንቧ ግፊት በመጨመር ለሰውነታችን ደም ለመርጨት ትልቅ ስራ መስራት ይጠበቅበታል። ከጊዜ በኋላ የልብ ጡንቻ በመወፈር በሂደት ግራ ክፍል እንዲሰፋ በማድረግ ልባችን ተግባሯን እንዳታከናውን ያደርጋል ማለት ነው። እንዲሁም ሶስተኛው የልብ በር ችግር በሚኖርበት ጊዜ ነው። እንዲሁም በአራተኛ ደረጃ ደግሞ የልብ ጡንቻ ችግር ነው። የልብ ጡንቻ በተለያዩ ኢንፌክሽኖች፣ አልኮል አብዝቶ መጠጣት፣ የተለያዩ መድኃኒቶችን በመውሰድ ሊታመም ወይም ደግሞ ሊከሰት ይችላል ማለት ነው። ሌላው የጡንቻ አፈጣጠር የምንለው ነው። በተለይ የልብ የጡንቻ አፈጣጠር በአፈጣጠር የልብ አካላት ትክክል ባለመሆን የሚመጣ ችግር አለ። የልብ አካላት አፈጣጠር ማለትም የልብ በር፣ የደም ቧንቧና ሌሎች በአፈጣጠር ትክክል ባለመሆን ልብ ስራዋን እንዳታከናውን ያደርጋታል ማለት ነው። ሌሎች ችግሮች እንደ ውፍረት፣ የስኳር ህመም፣ የታይሮይድ እጢ፣ የሚያመርቱ ሆርሞኖች ብዛት፣ የረጋ ደም ከደም ቧንቧ ወደ ሳምባ የሚሄደውን በመዝጋት የደም ማነስና የኩላሊት ችግር እንዲሁም ደግሞ ለልብ ድካም ከሚያጋልጡ ምክንያቶች አንዳንዶቹ አሁን የነገርኳችሁ ናችሁ ማለት ነው። ለመሆኑ የልብ ድካም ሲኖር የሚታዩ ምልክቶች ምንድን ናቸው? የመጀመሪያው የትንፋሽ መቆራረጥ ነው። እንዲሁም ደግሞ ማታ ማታ ከተኙ በኋላ አየር ማጠር ወይም ደግሞ ከእንቅልፍ መነሳት፣ ንፋስ ፍለጋ ወደ ውጭ መውጣት፣ የመጨነቅ ስሜት ይታያል። የድካም ስሜት፣ የእግር ማበጥ፣ የልብ ትርታ ከፍ ማለትና በስርዓት መምታት አለመቻል፣ ስራ ስንሰራ ቶሎ መድከም፣ ሳል፣ በተለይ ደግሞ ማታ ማታ አንዳንድ ጊዜ ደግሞ ሲያስለን ደም የቀላቀለ አክታ መታየት፣ ሆድ መነፋት፣ ፈሳሽ በሰውነታችን ውስጥ ስለሚከማች የሰውነት ክብደት መጨመር፣ የምግብ ፍላጎት መቀነስ፣ የልባችን ትርታ ምት ለሰው መታወቅ ወይም ደግሞ ድው ድው ሲል ለሰው መሰማት፣ በልባችን የግራ በኩል ደረት እና ትከሻ አካባቢ ላይ የህመም ስሜት መኖር። እነዚህ እንግዲህ ከላይ የተጠቀሱት ምልክቶች በአንድ ጊዜ ላይታዩ ይችላሉ። እንዲሁም ደግሞ እነዚህ ምልክቶች የታዩባቸው ሁሉም ሰዎች የልብ ድካም አለባቸው ማለት አይደለም ማለት ነው። እንግዲህ መከላከያ መንገድ የምንለው የመጀመሪያው በሐኪም የታዘዙ መድኃኒቶችን በአግባቡ መውሰድ፣ ትንባሆ ወይም ደግሞ ሲጋራ ማቆም፣ የአልኮል መጠጦችን ማስወገድ፣ ቁመትና ክብደታችንን እኩል ማመጣጠን፣ እንዲሁም ደግሞ አትክልትና ፍራፍሬ ማዘውተር፣ የምግብ ምርጫችንን ማድረግ ያስፈልጋል። የምንጠቀመው የጨው መጠን መቀነስ ያስፈልጋል። የደም ግፊትና ስኳር በሽታ ካለብን በመከታተል መቆጣጠር መቻል የልብ ድካምን ለመከላከል ዋነኛዎቹ መንገዶች ናቸው ማለት ነው። እንግዲህ ለዛሬ ብታዳምጡት ያልኩት ይሄ ነበረ። ነገ በሌላ መረጃ ተመልሰን እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ምሽት።